ሰላም ጤና ይስጥልኝ ውድ የሰሊዲና ተከታታዮች እንዴት ቆያችሁን? በዛሬው እይታችን እንዴት በአይዲ ብቻ ገንዘብ በኤቲኤም መላክ እንደምንችል አብረን እናያለን። ተከታተሉኝ። ለጥንቃቄ ሲባል አንዳንድ ቦታዎችን ሸፍኛቸዋለሁኝ። ማሽኗ ጋር እንሄዳለን፣ ቋንቋን እንመርጣለን። ያው ከዛ ገንዘብ መላክ ነው ወይንስ ማውጣት ነው ይለናል። እኛ መላክ ነው የሚለውን እንመርጥለታለን። ከዛ እነዚህ ለዲቤት ነው ምናምን ነው የሚለው፣ እኛ ካሽ የሚለውን ነው የምንነካው። ያው ካሽ የሚለውን ነክተናል። ከዛ በአካውንት ነው ወይንስ በእንትናቸው በባንክ ምንድነው በባንክ አይዲያቸው ነው የምትልኩት ይለናል። በአካውንት ነው። ያው አካውንት አስገባን። ከዛ አይዲያችንን በዚህ መልኩ አይዲያችንን ስናስገባ ገልብጠን ማስገባት በዚህ መልኩ እናስገባለን። ከዛ እሱ እንትን ብሎ ሰርች አድርጎ ሲጨርስ አይዲያችንን ሰርች አድርጎ እስከሚጨርስ እንጠብቋለን። ራሱ ነው የሚያወጣልን እና በጥንቃቄ እያያችሁት ካስገባችሁት ምንም የሚከብድ ነገር የለም። ይህ የኤምሬት ነው። ሌሎቹም አሉ፣ እነሱም እንደዚሁ ናቸው። እና እንደዚህ ሰርች አድርጎ ሲጨርስ አወጣሁትኝ። ይሄ የራሴን አይዲ ነው ማለት ነው። ከዛ የምልክበትን ሰው ስም ያመጣልኛል፣ ሙሉውን ስሙን ምናምን ያመጣልኛል፣ የገንዘቡን መጠን። እኔ ገንዘቡን ሲከፍትልኝ የገንዘቡን መጠን አስገባለታለሁ። በዚህ መልኩ ገንዘቡን ካስገባው በኋላ አሁንም ሰርች ያደርጋል ማለት ነው። ሰርች ያደርጋል፣ ያው እርግጠኛ የሆነውን ሊያመጣልኝ ማለት ነው ሪሲቱን። እና ለጥንቃቄ ስል አንዳንድ ቦታ ሸፍኛለሁ። ተረጋግታችሁ እዩት። ይኸው ለዚህ ሰው ነው ወይ የላክሽው የሚለው ይመጣል። አዎ ትክክል ነው ብዬ ነካዋለሁኝ። ከዛ በዚህ መልኩ ደረሰኝ ያወጣልኛል። ደረሰኝ ትፈልጊያለሽ ይላል።